በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ መካከል ከባድ ውጊያ መቀስቀሱ ታውቋል። ባህር ዳር ዙሪያ፣ ቋራ፣ ሻውራ ቀጠናዎች በከባድ መሳሪያ የታገዘ ውጊያ መቀጠሉን የኢትዮኒውስ የመረጃ ምንጮች አስታውቀዋል። በማዕከላዊ ጎንደር ዞን አለፋ ወረዳ ሻውራ ከተማ ትላንት ምሽት ጀምሮ በከባድ መሳሪያ ታግዞ በቀጠለው ውጊያ የአማራ ፋኖ ብሔራዊ ኃይል አፋባ አባላት ከተማዋን መቆጣጠራቸውን ነዋሪዎች ተናግረዋል። በሻውራ ከተማ የነበረው የአገዛዝ ጦር ከፋኖ የተከፈተበትን ውጊያ ተከትሎም ከከተማዋ ወጥቷል ያሉት የመረጃ ምንጮች፣ ሆኖም አገዛዙ ዛሬ ጠዋት ጀምሮ ከተማዋን መልሶ ለመያዝ ከባድ መሳሪያዎች ሲተኩስ አርፍዷል ብለዋል። ውጊያ የተቀሰቀሰው ፋኖ ወደ ሻውራ ከተማ በመግባት በአገዛዙ ይዞታዎች ላይ ከፍተኛ ተኩስ መክፈቱ ተከትሎ መሆኑን የተናገሩት ደግሞ የፋኖ የመረጃ ምንጮች ናቸው። በተመሳሳይ በምዕራብ ጎንደር ዞን ቋራ ወረዳ ከማለዳ ጀምሮ ከባድ ውጊያ እየተደረገ መሆኑን ለማወቅ ተችሏል። ውጊያው ደለጎ ከተማ ዙሪያና በሙር አካባቢዎች መቀጠሉን የተናገሩ የመረጃ ምንጮቻችን በአገዛዙም ሆነ በፋኖ በኩል የቡድን መሳሪያዎችን በመጠቀም እየተደረገ የሚገኝ ውጊያው ከባድ እንደሆነ ተናግረዋል። በቋራና መተማ ቀጠና አገዛዙ የአየር ወለድና ኮማንዶ አባላትን ሲያስገባ የሰነበተ መሆኑን መዘገባቸው የሚታወስ ሲሆን ትላንትናና ዛሬ በቀጠና የተከፈተ ውጊያ ግን የፋኖ ኃይሎች የጀመሩትንና አካባቢውን ከአገዛዙ ማስለቀቅን ያለመ ዘመቻ ነው ሲሉ የፋኖ የመረጃ ምንጮች ነግረውናል። በቋራ ደለጎ ዙሪያና በሙር እንዲሁም በማዕከላዊ ጎንደር ሻውራ ከተሞችና አካባቢ በተቀሰቀሰው ከባድ ውጊያ በሰውም ሆነ በንብረት ላይ የደረሰ ጉዳት ለጊዜው ማወቅ አልተቻለም። በክልሉ ታዲያ ባህር ዳር ዙሪያም ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉን የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አመራሮች አስታውቀዋል። በዚህም በትላንትናው ዕለት በባህር ዳር ዙሪያ በሚገኙ ወጀንታ፣ ዳና ማርያም፣ ላታ ማርያም፣ ሮቢትና አምባ ጊዮርጊስ አካባቢዎች ከባድ ውጊያ መደረጉን ነው የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ያስታወቀው። በዚህ ውጊያ 30 ወታደሮች ሲገደሉ በርካቶች ደግሞ ቁስለኛ ሆነዋል ያለው አፋባ ከሰብአዊ ጉዳት በተጨማሪ በርካታ የጦር መሳሪያዎች በፋኖ ኃይሎች እጅ ገብተዋል ብለዋል። በተያያዘም በይልማና ዴንሳ ወረዳ አዴት ቀጠና ዴንሳ ባታ፣ ቆቀር፣ አዴት ሃናና ምላጭ በር በተባሉ አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉ ታውቋል። በዚህ ውጊያ አንድ ሻምበል የአገዛዙ ጦር በፋኖ ሲደመሰስ በርካታ የጦር መሳሪያዎች ተመርቋል ሲል የአፋባ ጎጃም አንደኛ ክፍለ ጦር ነው ያስታወቀው። በተመሳሳይ በምስራቅ ጎጃም ዞን መርጦ ለማርያም ቀጠና ድቦና ሰኞ ገበያ አካባቢ በትላንትናው ዕለት ከባድ ውጊያ ሲደረግ መዋሉን የአማራ ፋኖ ብሔራዊ ኃይል አባይ ሸለቆ ብርጌድ አስታውቋል። በዚህ ውጊያ በርካታ የአገዛዙ ወታደሮች መገደላቸውን ነው አፋባ ያስታወቀው። በተያያዘም በሰሜን ሸዋ ዞን መራቤቴ ቀጠና ዓለም ከተማ የፋኖ ኃይሎች ዘልቀው በመግባት በፈጸሙት ጥቃት አገዛዙ በአካባቢው በንጹሃን ላይ ለሚፈጽመው ጥቃት ተጠያቂ ነበር የተባለን የስራ ኃላፊ ላይ እርምጃ ተወስዷል ሲል የአማራ ፋኖ ብሔራዊ ኃይል ሸዋ ናዶ ክፍለ ጦር አስታውቋል። በጥቃቱ የተገደለው የአገዛዙ ስራ ኃላፊ አቶ አድኖ ጌታነህ የሚባል መሆኑን ያስታወቁት አፋባም ተባባሪ ነበር የተባለ ሌላ የአገዛዙ ሰውም በፋኖ መያዙ ታውቋል። በተመሳሳይ በዚሁ በሸዋ ቀጠና ቡልጋና ምንጃር አካባቢ ኮረማሽና ጭቃ ቆላ በተባሉ ውጊያዎች ከፍተኛ ሰብአዊና ቁሳዊ ጉዳት የደረሰባቸው ውጊያዎች ተመዝግቧል ተብሏል።